ፒያሳ የሚባለው 4 ኪሎ የሚባለው አካባቢ መቼም ስም ከግብር ጋር እንደማይሄድ አንዱ ማሳያ ፒያሳ ነው። እጅግ ኋላ ቀር የሚባል የኑሮ ሁኔታ በከተማችን ውስጥ ካለ እዚህ ፒያሳ 4 ኪሎ አካባቢ ነው። እንደ ሀገርም እንደዚህ አይነት ቆሻሻ ቦታዎች ያሉ አይመስለኝም። ገጠር ያማረ ቤት ላይሆን ይችላል፣ ግን ሰው በየጓሮ ቆፍሮ ሽንት ቤት አለ። እዚህ እንደዛ አይደለም። ሻወር ሽንት ቤት ማለት በጣም አስቸጋሪ ነገር ነው። ኑሯቸው ስሙ ብቻ ነው እንጂ ኑሮ በጣም አሳዛኝ ነው። አሁን ያፈረስናቸው ብቻ ሳይሆን ገና ያላፈረስናቸው በጣም ብዙ አሉ እዛ አካባቢ መታየት ያለባቸው። አዲስ አበባ ቢያንስ በአፍሪካ በከፍተኛ ደረጃ ከሚጠቀሱ ሻል ያለ ካፒታል ሲቲዎች ውስጥ አንዷ መሆን አለባት። ከተቻለ ቀዳሚ መሆን አለባት። ያን ለማድረግ ነው የሚሰራው። ፒያሳን ብንወስድ ዝም ብሎ ፒያሳ የሚባል ተረት ሳይሆን እውነተኛ ፒያሳ እንድትሆን እውነተኛ ፒያሳ ሆና አዲስ አበባ ላይ የአዲስ አበባ እምብርት ሆና የአዲስ አበባ ሴንተር ሆና ያማረች የተዋበች ሰዎች ሄደው ሊያዩት የሚናፍቋት አካባቢ እንድትሆን ነው አሁን በተጀመረው ስራ። አንደኛው ለምሳሌ ከእንጦጦ በእኔ እምነት ጀምሮ በፒያሳ ከአመት እንደዚህ በኋላ ትክክለኛውን ፒያሳ የምናገኘው አሁን የተገናኙ ሄዱባቸው የፒያሳን አክልም ውበት ያለው የአዲስ አበባ አካባቢ አይፈጠርም። ያን ያመጣው ግን አድዋ ሙዚየም፣ መዘጋጃ የተሰራቱ ቸርችል ጎዳና፣ የፍሬንድሺፕ ስኩዌሮች፣ አሁን ደግሞ ሪቨርሳይዱ ሲገናኙ ነው በሙሉ ፒያሳ ሪቨር ባንኩን የውሃ መሄጃውን ብዙ አድርገው አሳምረው በድንጋይ አድርገው ሰርተዋል። ንጹህ ውሃ ይታያል።